ከዜሮ ላይ 4 ይቀነሳል አይቀነስም እኮ ስለዚህ ምን ታረጋለህ እተዋለሁ ተው እንደዛ አይደለም እሺ ምን ታረጋለህ ትበደራለህ ከጎረቤት አሃ ተበደር የታባክሉ ምትሄደው አንተ ቁጭ በል ከጎረቤት ተበደራለህ እንዴት ታዲያ ዋጋው ስንት ነው አባት ይሄ ዋጋው 5000 ነው በጣም አሪፍ ጫማ ነው 5000 አረ 5000 አይሆንም ቀንስልን አስተያየት አድርግልን ዋጋውን እሺ በቃ ከዚህ በኋላ ደንበኛ ስለምትሆኑ 4800 ልሽጥላችሁ 4800 እና ጀስቲን ቢበር አይገዙም ለዚህ ጫማ 1500 ያዋጣል አያዋጣም ወይኔ ደሃ መሆን ስቃይ ብቻ እኮ ነው ምን ተስፋለን ወይ ዘንድሮ ማበዴ ነው አይ ጤና ይስጥልኝ እሳት አደጋ ሄሎ እሳት አደጋ ከትምህርት ሚኒስቴር ነው የምንደውለው እሺ ምን እንርዳችሁ በእሳት ነደን ከመጥፋታችን በፊት ድረሱልን ምን ነው ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው ወይ ስታሳዝኑ ሰውዬ ትቀልዳለህ ኑና እሳቱን አጥፉልን ምን ነው ፈጣሪ ምን ባጠፋን ነው ለመከራ በእኛ ላይ ወረደው እንባ አለባችሁ የተማሪ እሱ ደግሞ ያ አላህ አንተ እየቀለድክ ነው እንዴ ናና አስወጣን እኮ ነው ማለት ከእነ ማስወጣ ከእሳት ውስጥ ነው ዝም ብሎ መውጣት አለ እንዴ ማለት መውጫ ፈተና አለው ኤግዚት ኤግዛም ግን ግፍ አይደለም ሰሩ ስራ እናንተስ ግፍ አይደለም እንዴ ከ100% ተማሪ 3% ብቻ ነው ያለፈው ስትሉ እሺ ግድ የለም ተጫወቱብን እሺ ምንድነው ፈተናው አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን የኔ ኤክስ ስሟ ማን ነው ሜላት ተሳስታል መቅደስ ነው ሰውዬ ቀሉ ተሆናኑና ሰጡን ይቅርታ መውጫ ፈተናውን ወድቃችሁ አረ ተቃዳ ምንድነው በመጋዝ ነው እንደው ያወጣል ቅርጹን እንዳለ ዚግዛክ እኮ ነው ባክ እችላለሁ ብሎኝ እኮ ነው አረ ቢችልማ አይወልሽ አሁን የወጣው ልጅ አይተሽዋል አይደለ እንደሱ ነበር የሚቆርጥሽ ከላይ ባላት ሆነ ያረኩለት ከስር ፌድ አድርጌ ቴፐር ነው የጨረስኩት ከዛ ከደበረና ናኔ ያረግልሃለሁ ብዬዋለሁ አሁን የወጣው ልጅማ እኮ የሚገርም ቁርጥ እኮ ነው አንቺ የሚገርም ቁርጥ ወለዴ እሱ አይገርምም ይኸውልህ ጸጉሩ ላይ ላሉት ቅማሎች ሳይቀር ነው ቅርጽ ወጣውላችሁ ይገርም እነሱ ነገሮች ግን እኔ ላይ ያሉ እንዴ አረ የሉም አንቺ ቢኖሩ ራሱ በዚህ እንዳለ ጎዳና ተዳዳሪ ነበር ማረግልሽ እኮ ደግሞ አንቺ ጸጉሩ እኮ በጣም ያበደ እኮ ነው ማበጠሪያው እንት በሰፌድ ነው ማበጠሪያው አንቺ ጸጉር ያ ጓደኛሽ አለ ይሄ ቆሮቆራ እሱን ቆርጬ እንደጨረስኩ ነው ኮንዶሱን ወስጄ ስታይብላይዘሩ ስከተው በስታይብላይዘሪ በሱ ጸጉር ላይ ባሉት ባክቴሪያ ምክንያት እየተቃጠሉ ይሄ ፎከት ያ ምን ደረጋ በእናትሽ ግን ቶሎ እሺ ቸኩያለሁ ቶሎ ችግር የለም ያቺ እህት ደግሞ አገባች አይደል ሲስተር ይገርማል የተባለ እዚህ ቁጭ ብሎ ነው እንዲህ ስታልፍ ያያት ከዚህ ሄዶ ሰላም ሲላት እሷ ምንድነው ያለችው ጸጉር ያምራል ይሄ ባንዳ ግን ቺታ አረገብኝ ከዳኝ ይገርማል ማለት ነው ሄዶ ሌላ ጸጉሩ ቤት መቆረጥ ጀመረ አሁን ጸጉሩ ሸሽቶ ቂጡን ሊነካው ነው ይገርማል ነው አንገቴን ቀስበል ምንድነው ልነቅለው ነው እንዴ ወይ ነቅለው ሰዶና ስጨርስ መልስልኝ ምንድነው አሁን በሳሽ አረ ምንድነው ምን ሆነ ነው ያማለም ቅማል ነው እናት ዝም በለን ሲጀምር ሁለተኛ ልመለስ ያት ልትሄድ ሄሎ ጎረምሳው እንኳን አደረሰህ ለአዲሱ አመት እንኳን አብሮ አደረሰ ምን ካለፈ በኋላ ነው እንዴ ማን ነህ ኢንስፔክተር አናዛቸው ነኝ እንዴ አናዝዬ አንተ ነህ እንዴ ሰላም ነው አለን እንዴ ነህ ደንበኛችን አለውላ አናዝ ደንበኛችን እንደ ቀልድኮ ከእስር ቤት ከወጣ 2 ወር ሞላ እና ምን እናፈኩ አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው ምን ነው ገዳም ገባህ እንዴ አራታው ኢንስፔክተር እኔ እኮ አሁን ተለውጫለሁ እንደ ድሮው ዝርፊያ ምናምን ትቻለሁ ምን የሥራ እድገት አገኘህ እንዴ ግድያ ጀመርክ እንዴ አረ ምን ግድያ ነው እኔ ቤተክርስቲያን ሰው ሆኛለሁ አልቀረብህም ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተክርስቲያን ሰው ምናምን ትላለህ እንዴ በእውነት አናዝዬ እዚህ እናንተ ሰፈር ያለው ቤተክርስቲያን ነው ሙሉ እረፍ ለዛ ነው ትናንት ቤተክርስቲያን ሄጄ ጫማዬ የጠፋኝ ያንተ ነው እንዴ ምን ማለት እኔ ራሱ ጠፍቶኛል እኮ ኢንስፔክተር ወይኔ አናዛቸው ጭራሽ አዲሱን አመት በእኔ ባረከው ማለት ነው አናዝዬ ሙትን ያደለው አንተ ግን ለምንድን ነው ሁሉ ጊዜ እኔን የምትጠረጥረኝ አረ ራስ ድፍት በል እሱን ስትገረፍ ተዋራዋለህ ደግሞ አቶ ደምስቴም ቤተክርስቲያን የእጅ ሰዓት የጠፋኝ ብለዋል እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌላ ማንም ሊደፍረን አይችልም በዛ ላይ ሰዓቱ የወርቅ ነው ብለውኛል የወርቅ አረ እባክህ የብረት ነው ምን ዝጉ የለ እንዴ ዝም ብሎ ይሰክሳል አይደል ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር አሁን መጥቼ ልውሰድ ወይስ ትመጣለህ መጣሁ አረ ምን ራሴ እመጣለሁ አትቸገር በል ጫማዬን ይዘህ እንድትመጣ ጫማዬን ይዘህ ና እሺ 5 ሰው ብቻ ነው የሚቀርበው ይደርሻል አሁን የፈጠነ ታክሲ ነው የሚለው አባቱን እንጂ ምንድነው ይሄ የሽንት ቤት ወርቅ መስራት ነው የተሰለፈ እስካሁን እዚህ ጋር ቆሜ የለ አስገቡኝ ሸማቾች አረም አባቱ የሰማይ ኧረ ጨለመ እዚህ ምንድን ነው የሚታየኝ አለው አባቱ አየር ላይ ሳይወርቅ ነው የሞተው እኮ ምንም እኮ እንዳለ ነው ክብሪት ላይ ተላምጣል የለም ወይ ሆስፒታል የሚሰጥ ወይ ታክሲ ነው
እግዚአብሔር ግን እኮ ገንዘብ የለንም እናቴ በምንድን ነው የምንወስደው ችግር የለውም በያንጎ ስንጠቀም ከ30% ባነሰ ዋጋ መጓዝ እንችላለን ይኸውላችሁ የመጀመሪያ ጉዟችን ላይ ማለት ነው ይሄንን ፕሮሞ ኮድ ስናስገባ ከፈርስት ትሪፓችን ላይ 30% ዲስካውንት ማግኘት እንችላለን ነግሬ ነበር ለዚህ ጀመር ታክሲ ነገጨኛ ወይ ታክሲ ነገጨኛ ይዘው አይደለም ጸጉርህን ተቆረጥ ብዬ ስንት ጊዜ ነው ነገርኩህ ትምህርት ላይ ወሳኙ ነገር ጸጉር ነው የሰማኝ ነው አይደለም ከዚህ በላይ እንዴት አድርጌ ላሳነሰውሽ ከዚህ በላይ ለኛል እንዴ በእኔ ትምህርት ቤት ሌጥ አራስ ሳትሆን እቀጥላለሁ ብለህ የምታስብ ከሆነ ተሳስተሃል የሰማኝ ነው አምስተኛ ክፍል ሙሉ ሴክሽን አስተማሪ ያልገባላቸው ምን ይሻላል ሙሉ ሴክሽናቸው ጸጉራቸውን ተላጭተዋል ግን አያ ላጫቸው ሙሉ ለሙሉ ላጫቸው ዳይሬክተር የለበት እየሰማኸኝ ነው አይደል ኢንኦቢዲየንት ሆነ መቀጠል አትችልም ኢንሰቦርዲኔትነትን ታቆማለሽ እኔ ባለ ወይ ዮኒች ሴት ማሳሰማሪ እያስቸገረኝ ነው በጣም እየለከፈኝ ነው ያለሽ ነበር ምን ትንኮሳ ምናምን አዎ ትንኮሳ ጸጉሯን ተላጭታለሽ ግን አይ ጸጉሯን ላጫት ችግር የለም ጸጉሯን ላጫት እንደዚህ አይነት ቀል የለም እኔ ጋር እሺ ወደ አንተ ሰመለስ ማለት ነው በራስህ ወጪ ሪሙቨር ገዝተህ ትመጣለህ በፎጣ አነሳልሃለሁ ያኔ ተረጋጋለህ ብሪት የሚበልዛል ማለት ነው የሰማኝ ነው አይደል የሰማኝ ወይ ምንድነው ዛሬ ተመላለሽብኝ የሚረዱት ተማሪዎች ምግብ አልደረሰላቸው ምን ይሻላል ለሁሉም አዎ ምንም ምግብ የለም ምንም በቃ አልተሰራም ግን ዋናው ነገር ጸጉራቸውን ተላጭተዋል ወይ ነው አንተ አቢ ናንድ እንጂ ከብርቄ ጠላ አንጠጣ የብርቄ ጠላ አዎ የምን የብርቄ ጠላ ነው ደግሞ አንተ ስለኔ አልሰማም ምንም ነገር ምን ተፈጠረ አላ ሰፈሩ ነህ ነገረኝ ነው ሰፈሩ በሙሉ ስለኔ አይደል የሚወሩ እና ምን ተፈጥሮ ነው እያልኩ እኮ ነው ከና ቢቤት ራብና ድርቅ ገባ ምናምን ተብላ አልሰማም በሬዲዮ ምናምን ምን ባክህ በቃ ምንም ቸግረን በጣም ደግሞ ባልደረሰ የዶሮ ምናምን አምጣያ ባልማ ደርሷል አምስት ቤተሰብ ቁጭ ብሎ እየቆመ እየጠበቀኝ ነው በርጋ ሰላም ጤና ይስጥልኝ ከስታቶች አክም ቤት ነበር ምን መጣው እዚህ ቤት ሾታ ሞል የሚባል ስልክ ተደውሎልን ነበር ምን ባክህ እኮ ሁለት ሳምንት በቃ ያቀረብልነት ምን ላይ የበላ ያሽተተ ነው የሚመልሰው ኦኬ አይበላም ምግብ አይበላም በቃ ያሽተተ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታ እሺ እንካስቲ ያው ይሄን እኮ ነው አልበላም ያለው እንዴ ጋሺ ምን ነው ምን ሆንክ ይወር ደሞ ዜና ይወበካል ኧረ አንተ ቀልደኛ ነህ ለኔ ነው አይደል ኧረ ውሻው ምግብ ነው አልበላ ያለው ይሄን ነው አልበላም ያለው ኧረ ጋሺ ውሻውን ቼክ አድርጋችሁታል ቼክ አድርገናል አንበሳ እንዳይሆን የምታሳድጉ ጋሺ ኧረ አንተ ቀልደኛ ነህ ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ ምንድነው ተነስ እንጂ ትርፎ ቦታ የላችሁ ውሻ አድርጋችሁ አርጉኝ እና ከሳሉ ሽንቴን በሰዓቱ ወጥቼ ይሸናለሁ ተነኮ ራሱ ካዘዛችሁኝ አንዴ ግድዬ ነው የምመጣው ጋሺ በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ የሆነ ነገር ማርጉልኝ እንዴ ኧረ አንተ ትቀልዳለህ ኧረ ምን ሆነህ ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየው ስንት ጊዜ አንዴ ያዝልኝ በዚህ ጋሺ ምን ተወጣለህ መርመሪያ እንጀራ አለኝ እኔ ስራሽ እንጀራ ሚዛን ወሮኔ ጋሺ በእናታችሁ ጾም ለራሱ ጾም ያለው ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ ኧረ ይሄ ውሻ አይደለም ጋሺ አይ እርሶ ነው ተሻ ጋሺ ይሄን እየሰደብከኝ ነው ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል ይሄንን ባንዴ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሺ በእናትህ ይሄን ተባበሩ ወዴ ነው የምትሄደው ውሻችንን ከመው እንጂ ታሟል እኮ አትይው እንዴ ጋሺ ራሴ ልከነበር መጀመሪያ ሰላም እንዴ ነሽ ደላላ ልኮኝ ነው ወይ ሰራተኛ ነሽ ነኝ ሰራተኛ ሰርቫንት እሺ ሰርቫንት ነኝ ግቢ ቆይ ከማጓዝ ወጡ ስፖርት መስሪያ ምናምን አላችሁ አዎ አለ መሮጫ ትራክ ሁሉም አለ ሁሉም አለ ገብተሽ እናውራ ሁሉ ነገር አልገባም መግባት አይደለም መሆኛ ገንዳ አለ ቲክቶክ ደግሞ ሰራለሁ እና አይፎን አለው ሰው አለ አይደል ልጅ ያለው እኔ በልጅ አልቀረጽም ምን እንደዛ እውነት እንደ ወይ ባለቤት ይቀርጽሻላ ባለቤት አለ እሱ ነው ባልሽ እሱ ምን ሆነሽ ነው እንዳገባ ችግር የለም እኔ እንደዛ እንትን አይደለም ላይቭ ምናምን ገባለሁ ምናምን እሺ ገብተሻና ምን ትሰሪያለሽ ግን ምን ትሰሪያለሽ ምን ምግብ ምን መስራት ትችያለሽ እኔ በጣም የምችለው ማታኛት እንቅልፍ አለ እንቅልፍ በቃ ወይ ግቢና አንድ ዝም በአፍሽ እንጂ እንታ ከለተ አለማ እንትን እያልኩ ነው ምን ትበጣጣሽብኛለሽ ያለ እዬ አፈርኩ ካንቺ ጋር መስራት ድንጋይ ናት ሁለት ቀን አብራት እኮ ተመር እሺ ወይ ግቢና እናውራ አልገባም በቃ እንደዛ እንትን ካልሽ እንትን እንዳለ ማለት ነው እኔ ግቢ ውስጥ አትጣያ አገዳውን እንዴ ትዳሰራተኛላችሁ ምንም እኮ ስራ አሰሪም በቃ ግቢ ምናምን ታጠጃለሽ ምግብ ሰራሽ ከዛ በኋላ ፍሪ ነሽ እንደፈለሽ መሆን ትችያለሽ እንጂ ሙናቴሽ እንደ እዚህማ ጽዳት ሰራተኛ ሳይሆን በዛ አይነት ምሳ የሚሰራልኝ የለማ ወረኛ